ሰላም የተወደዳችሁ የዩቲዩብያችን ቤተሰቦች እንደምን አላችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። ይህ የዘጸአት አንቀጸ ብርሃን የዩቲዩብ ቻናል ነው። ሁላችሁም ቤተሰብ ስለምትሆኑን ቤተሰብ ስለሆናችሁም እያመሰገንን ዛሬ ደግሞ አዲስ ክፍል ትምህርት ይዤላችሁ መጥቻለሁኝ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ከዚህ ቀደም በነበሩን ፕሮግራሞች ስለ ቤተክርስቲያን በአራት ክፍሎች ከፋፍለን የተማማረን ቆይተን ነበረ። ዛሬ አምስተኛውን ክፍል ይዤላችሁ ቀርቤያለሁኝ። በባለፈው ሳምንት በባለፈውም ክፍል ላይ ስንማማር የነበረው ስለ ቤተክርስቲያን ስያሜዎችን አይተን ነበረ። ሙሉ ትምህርቱን በዘጸአት አንቀጸ ብርሃን የወንጌል አገልግሎት ዩቲዩብ ቻናል ላይ ታገኙታላችሁ። ዛሬ ክፍል 5ን ይዤላችሁ መጥቻለሁ። ዛሬ የምንነጋገረው በቤተክርስቲያን የወንጌል ተልእኮ ላይ ነው። የቤተክርስቲያን የወንጌል ተልእኮ በሚል ርዕሰ ጉዳይ ላይ እንነጋገራለን ለጥቂት ደቂቃ። ይህንን ፕሮግራም እየተከታተላችሁ ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ አብራችሁን እንድታገለግሉ በኢየሱስ ክርስቶስ ፍቅር እጠይቃችኋለሁኝ። ዛሬ የምንማማረው ሐሳብ በምድር ላይ ቤተክርስቲያን የመኖሯ ትልቅን ዓላማ ነው የምናነሳው ማለት ነው። ይህም ደግሞ የወንጌል ተልእኮ ነው። የወንጌል ተልእኮ የቤተክርስቲያን የህይወት ዓላማ ነው። የወንጌል ተልእኮ የቤተክርስቲያን ዋና ዓላማ ነው። በምድር ላይ ቤተክርስቲያን እንድትኖር፣ በምድር ላይ ቤተክርስቲያን እንድትቆይ እግዚአብሔር አምላክ ከፈቀደና ከወሰነ ይህንንም ደግሞ ተልእኮ እንድትፈጽምና የእግዚአብሔርን ዘላለማዊ ሐሳብና አጀንዳ እንድታደርግ ስለሆነ የቤተክርስቲያንን ትልቅ ተልእኮ መረዳት ይኖርብናል ማለት ነው። በዚህ ዘመን ላይ በቤተክርስቲያን ውስጥ አለን ብለን የምናስብ ሰዎች፣ ቤተክርስቲያን አለች ብለን የምናስብ ሰዎች፣ እንዲሁም ደግሞ ክርስቲያን ነኝ የምንል ሰዎች፣ ደቀ መዝሙር ነኝ የምንል ሰዎች ጌታችን ኢየሱስ ክርስቶስ በምድር ላይ በምንቆይባቸው ጊዜያቶች ሁሉ ተልእኮ ሰጥቶን ነው እርሱ ወደ ሰማይ ያረገው። ስለዚህ እግዚአብሔር አምላክ እኛን አድኖን ደግሞ እኛ መልሰን ምስክሮች እንድንሆን የእሱን ተልእኮ እንድንፈጽም የእግዚአብሔር ፈቃድ ነው። ጌታችን ኢየሱስ ክርስቶስም ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ አስተምሮናል። ይህንን ሐሳብ በሶስት ከፍለን እንመለከታለን። አንደኛው የወንጌል ተልእኮ መጽሐፍ ቅዱሳዊ መሰረቱ ምንድን ነው? ወንጌል ስንል ምን ማለታችን ነው? ወንጌል የምስራች ነው። የዳንበት፣ የተለወጥንበት፣ የቆምንበት፣ የጸናንበት፣ የእግዚአብሔር ልጆች የተባልንበት ትልቅ የእግዚአብሔር ሐሳብ የእግዚአብሔር የምስራች ነው። በግሪኩ ኢቫንጌሊዮን የሚል ቃል አለው። ይህ ደግሞ የምስራች ወይም ጉድ ኒውስ ይባላል ማለት ነው። ስለዚህ ቤተክርስቲያን ይህንን የምስራች ይህንን መልካም ዜና ለፍጥረት ሁሉ ታደርስ ዘንድ ጌታችን ኢየሱስ ክርስቶስ አዟታል። ለደቀ መዛሙርቱ ይህንንም ነገር ነው በዋናነት በመጨረሻ የተናገራቸው። ስለዚህ ስለ ወንጌል ተልእኮ ስናነሳ መጽሐፍ ቅዱሳዊ መሰረቱ ምንድን ነው? በማቴዎስ ወንጌል በምዕራፍ 28 ቁጥር 18 እና እስከ 20 ድረስ ጌታችን ኢየሱስ ክርስቶስ ይህንን ቃል ይናገራል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ቁጥር 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁንልን። በዚህ ቦታ ላይ ኢየሱስ ክርስቶስ ከትንሣኤው በኋላ ደቀ መዛሙርቱን 40 ቀን ራሱን እያሳያቸው ስለ እግዚአብሔር መንግስትም ካስተማራቸው በኋላ ሲያርግ ይህንን የመጨረሻ ቃል ነው የተናገራቸው። እንዲህ አላቸው፣ እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አላቸው። ይሄ ዛሬ ላለነው የክርስቶስ ኢየሱስ የአካሉ
ክፍል ነው ወይም ደግሞ በዚህ ዘመን ላለች የክርስቶስ አካል ቤተክርስቲያን መልእክት ይሆናል። ለአለፉት ደቀ መዛሙርት ብቻ ለጌታችን ለኢየሱስ ክርስቶስ ለበጎ ሐዋርያት በዛ ዘመን ለነበሩ ለ120 ቤተሰብ ብቻ የተነገረ አይደለም። ኢየሱስ ክርስቶስ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ያለው ከቤተ ክርስቲያን ጋራ ጌታችን ኢየሱስ ክርስቶስ እንዳለ እስከ ዓለም ፍጻሜ ድረስ ኢየሱስ ክርስቶስ በመንፈሱ በሁለትም ሶስትም ሆኖ በተሰበሰቡበት እሱ ሊገኝ የሚችል አምላክ እንደሆነ አጽንኦት ሲሰጥ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ብሏል። ስለዚህ ከናንተ ጋር ነኝ ያለው ጌታ ኢየሱስ ክርስቶስ ትእዛዝ አዞናል፣ ሂዱ የሚል ማለት ነው። መላውን ዓለም እንድንደርስ በክርስቶስ ኢየሱስ ወንጌል ደግሞ ሰዎች እንዲድኑ አምነው እንዲፈወሱና እንዲለወጡ ወደ እግዚአብሔር መንግስት እንዲጨመሩ የኢየሱስ ክርስቶስ ትልቅ ተልእኮ ነው። ኢየሱስ ክርስቶስ ወደዚህ ምድር አብልኮት የመጣውን ዓላማ ይፈጽም ዘንድ በቤተ ክርስቲያን በኩል ወደ አሕዛብ ሁሉ እንዲደርስ ነው ደቀ መዛሙርቱን ያዘዛቸው። ኢየሱስም ሲላቸው ሂዱ አላቸው። ሂዱና ደቀ መዛሙርት አድርጉ። ስለዚህ ቸርች ምትሄድ ናት ማለት ነው፣ ምትንቀሳቀስ ናት ማለት ነው፣ ምትራመድ ናት ማለት ነው፣ መልእክት ይዛ የምትጓዝ ነው ማለት ነው ወደ አሕዛብ ወደ አላመኑት። ስለዚህ ሂዱ የሚለው ቃል አጣዳፊነቱን እንዲሁም ደግሞ አስቸኳይነቱን ያመላክተናል። ሂዱ፣ አትዘግዩ፣ አትቆዩ። ከዚህ አስቀድሞ ግን በኢየሩሳሌም ቆይታችሁ መንፈስ ቅዱስ በመጣ ጊዜ ኃይልን ትካፈላላችሁ፣ እንደተካፈላችሁ ደግሞ ሂዱ፣ ከኢየሩሳሌም ሰማርያ በይሁዳ ባሉት ሁሉ ከተሞች ወንጌልን ለፍጥረት ስበኩ አለ ጌታ ኢየሱስ ክርስቶስ። ስለዚህ ሂዱ ሲል አትዘግዩ፣ አታርፍዱ፣ አትቆዩ ማለት ነው። ስለዚህ ይሄን ትእዛዝ ቤተክርስቲያን ተቀብላለሽ ማለት ነው። ቤተክርስቲያን ይሄንን ለትውልድ የምታጋባው የምታስተላልፈው መልእክቷ ይሄ ነው። ዛሬ በቤተክርስቲያን ውስጥ ያለን የምናገለግል ሰዎች ይሄንን ተልእኮ ልንፈጽም ሁልጊዜ መነቃቃትና መነሳሳት ይኖርብናል። ጌታ ኢየሱስ ክርስቶስ ባላችሁበት ክረሙ አይደለም ያለው፣ ሂዱ ነው ያለው። ለፍጥረት የምትሰብኩ ሆኑ፣ ወንጌልን ስበኩ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። ጌታ ስሙ የተባረከ ይሁን። ስለዚህ ይሄን እውነታ የቤተ ክርስቲያን ተልእኮ ስለሆነ ይሄን የተልእኮን ደግሞ ልትፈጽም ይገባል። በዚህ ዘመን ያለች ቤተ ክርስቲያን ልትቀመጥ አይገባም። ስለዚህ ጌታችን ኢየሱስ ክርስቶስ እንዳለ በመጀመሪያ ሂዱ፣ ከዚያን ወንጌልን ለፍጥረት ስበኩ፣ ያንን ደግሞ እያስተማራችሁ እያጠመቃችሁ ደቀ መዛሙርት አድርጓቸው ነው ያለው ጌታ ኢየሱስ ክርስቶስ። ስሙ ለዘላለም ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ ከተናገረው ትልቅ ሐሳብ ተነስተን ሶስቱን ነጥቦች በፍጥነት እንመልከት። አንደኛው ማስተማር የሚለውን ሐሳብ ማስተማር። ሂዱ ብሎ ምንድነው የምናደርገው? አስተምሯቸው ምስክሮች ስለሆናችሁ። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችኋል። ስለዚህ ይሄ ምስክርነት ያየነውን የሰማነውን በእጆቻችን የዳሰስነውን ወደ ሕይወታችን የመጣውን የነካንን የክርስቶስን ኢየሱስ የማዳን ሥራ ለትውልዶች እንመሰክራለን። እንዲህ ብለን ተደርጎልናል ብለን በጎነቱን እንናገራለን። ለምን? ካህናቶች ስላደረገን፣ አገልጋዮቹ ስላደረገን፣ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ እግዚአብሔር አምላካችን ስለታረቀን፣ የእግዚአብሔር ቤተሰብ ስለሆንን፣ ከዓለም ለይቶ ቅዱሳን ስላደረገን። በባለፉ ክፍሎች እንደተመለከትነው ቤተክርስቲያን የቅዱሳን ወገን ናት። የዳኑ ሰዎች ስብስብ ናት። ካህናቶች ናቸው። ስለዚህ ካህናቶች መንቀሳቀስ አለባቸው፣ ማገልገል አለባቸው፣ ልዑል ያዘዘውን ትእዛዝ መፈጸም አለባቸው። ይህም ደግሞ ትእዛዝ ወደ አሕዛብ ሁሉ ሂዱ ምስክሮቼ ትሆናላችሁና ነው ያለው። ምስክሮቼ ትሆናላችሁ። ይህንን የሰማችሁትን የተደረገላችሁን ይህንን በሕይወታችሁ ላይ የሆነውን ነገር መስክሩ ይላል። ወገኖቼ አንድ ዕድል ልስጣችሁ እስቲ።
ቆም ብላችሁ አስቡ። ስለ ጌታ ስለ ኢየሱስ ክርስቶስ በሕይወት ዘመናችሁ መስክራችሁ ታውቃላችሁ ወይ? ነው ወይስ በሕይወት ዘመናችሁ የሰማችሁትን ነገር በልባችሁ ቀብራችሁ ዝም ብላችሁ ተቀምጣችኋል? ወይስ እነማን እንዲናገሩ እነማንስ እንዲመሰክሩ ነው እየጠበቃችሁ ያላችሁት? ሰባኪያን እንዲናገሩ ብቻ፣ ካህናት ብቻ ወይም መምህራን ብቻ እንዲናገሩ ወይስ ደግሞ ከናንተ ቀደም ያሉ ሰዎች ብቻ እንዲመሰክሩ ነው የምትጠብቁት? ዛሬ ኢየሱስ ክርስቶስን ያመኑ ክርስቲያኖች ወደ ዓለም ሁሉ እንዲሄዱ ጌታችን ኢየሱስ ክርስቶስ ያለ መስፈርት ነው እንዲሄዱ ያዘዛቸው። ስለዚህ ጌታ ኢየሱስ ክርስቶስ ወደ ህይወቴ መጥቶ ህይወቴን ቀይሯል፣ በሞቱ ህይወት አግኝቻለሁ፣ በትንሳኤው ከብሬያለሁ የሚል ሰው የጌታ የኢየሱስ ክርስቶስን ትእዛዝ ሊጠብቅና ሊያከብር ይገባል። ይህም በመሄድ በመጓዝ ወደ ህይወት ወደ ዘላለም ረፍት ሰዎች እንዲመጡ ምስክር መሆን ይጠይቃል። በዚህ ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ጳውሎስ ሲናገር እንዲህ አለ፣ ብዙ ሰዎች የመሰከሩለትን ይላል። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። አያችሁ፣ ይሄ ወንጌል ይሄ የኢየሱስ ክርስቶስ የምስራች ወደ ትውልድ ሁሉ በእንዲህ አይነት መልኩ የሚሰራጭና የሚመሰከር ህይወት ነው። ምንድነው ጳውሎስ እያለ ያለው? ብዙ ሰዎች የመሰከሩለትን። ኢየሱስ ብዙ ምስክሮች አሉት። የሰራው ስራ፣ ያደረገው ተአምር፣ ያደረገው ለሰው ልጆች የፈጸመው ታላቅ የቤዛነት ስራ፣ ደሙን በኮረብታ ላይ አፍስሶ ስጋውን ቆርሶ ለሰው ልጆች ሁሉ እንካችሁ ብሉ ጠጡ ብሎ ህይወት እንዲሆንላቸው የሰጠውን ያንን ታላቅ ስራ፣ ወደ አብ የገባንበትን ይህንን ታላቅ የቤዛነት ስራ፣ የማስታረቅ ስራ፣ የምልጃ ስራ ኢየሱስ ክርስቶስ እንዲመሰክሩለት ይፈልጋል። ያመኑበት የዳኑበት ሁሉ ማለት ነው። ብዙዎች ስለሱ መስክረዋል ይላል ጳውሎስ። አንተም ደግሞ ከእኔም ሰምተሃል ይልና ይሄን የሰማኸውን ደግሞ ለሌሎች አስተምር፣ ለሌሎች ንገር፣ ለሌሎችም ደግሞ ለታመኑ ሰዎች አደራ ስጥ ይላል። ይሄ ወንጌል በቅብብሎሽ ወደ ሰዎች ሁሉ የሚደርስ ነው ማለት ነው። ስለዚህ በማስተማር አለ ጌታ ኢየሱስ ክርስቶስ። ሁለተኛው ደግሞ በማጥመቅ እነዚህ የተማሩትን የሰሙትን ምስክርነትን ሰምተው ያመኑትን አጥምቁ አለ ጌታ ኢየሱስ ክርስቶስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ነው። ስለዚህ ማጥመቅ የሚለው የቤተ ክርስቲያን ትልቁ ስራ ነው ማለት ነው። በዚህ ዘመን ማጥመቅ፣ ቤተ ክርስቲያን ልታጠምቅ ይገባል፣ አስተምራ ልታጠምቅ ይገባል ማለት ነው። ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ወንጌልን ስበኩ፣ አስተምሩ፣ ወንጌል የምስራችሁን መስክሩ። በሐዋርያት ሥራ ምዕራፍ 1 ላይ እንደተናገረ ምስክሮቼ ትሆናላችሁ እንዳለ ስበኩ፣ መስክሩ። ያመነ እና የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ወንጌልን የምንሰብከው የምንናገረው የምንመሰክረው ለምንድን ነው? ሰዎች እንዲድኑ ነው። ሰዎች እንዲያመልጡ ነው። ከፍርድ እንዲድኑ ነው። እግዚአብሔር አምላክ ካስቀመጠው ሊመጣ ካለው ቁጣ ሰዎች እንዲተርፉ ነው ወንጌልን የምንመሰክረው። ስለዚህ ቁጭ ብለን የምንጠብቀው ነገር የለም። ወንጌልን ለመመስከር ሁላችንም መትጋት አለብን። ባገኘነው አጋጣሚ ሁሉ ሰዎችን ወደ እውነት እንዲደርሱ፣ ወደ ህይወት እንዲቀርቡ፣ ደግሞም እንዲያምኑ የእግዚአብሔርን ልጅ ኢየሱስ ክርስቶስን ወንጌልን ልንሰብካቸው፣ ልንመሰክርላቸው ይገባል። በዚህ አጋጣሚ ይህንን ፕሮግራም እየተከታተላችሁ ያላችሁ ምንድነው እያልክ ያለው የምትሉ ሰዎች፣ ድንገት አዳዲስ ሰዎች ካላችሁ እኔ እላችኋለሁ መዳን ዛሬ ነው። የመዳን ቀን ዛሬ ነው። ስለዚህ በጌታ በኢየሱስ ክርስቶስ እመኑ እላችኋለሁ። እመኑና ዳኑ፣ የዘላለም ህይወትን ታገኛላችሁ። በእርሱ የሚያምኑ ሁሉ የዘላለም ህይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይናገራል። በእርሱ የሚያምኑ ሁሉ የዘላለም ህይወት እንዲኖራቸው፣ ከፍርድ እንዲያመልጡ፣
ከፍርድ እንዲወጡ ከጨለማ አገዛዝ ነፃ እንዲወጡ ወደ እግዚአብሔር መንግስት ወደ ፍቅሩ ልጅ መንግስት እንዲፈልሱ እግዚአብሔር አምላክ መግቢያ በር ያደረገው የናዝሬቱ ኢየሱስ ክርስቶስን ነው። ስለዚህ ሰዎች ሁሉ አይተው ተቀብለው አምነው ወደ ዘላለም ሕይወት እንዲመጡ የኢየሱስ ክርስቶስ ጥሪ ዛሬም ይሄ ነው። ወደ እኔ ኑ እኔ አሳርፋችኋለሁ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይም እንዲህ ብሎ ይናገራል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ጌታ ስሙ የተባረከ ይሁን። የልጅነት ስልጣን እንዲኖረን ወደ የእግዚአብሔር ልጆች እንድንባል ዛሬ በሕይወታችን ላይ የምስራቹ ከተሰበከ አይቀር ወደ እውነት እንድንደርስ እግዚአብሔር አምላክ ልቦናችንን ይክፈት። ይሄን ስክሪን የምትመለከቱ ሰዎች ወደዚህ ሕይወት እንድትመጡ በኢየሱስ ክርስቶስ ስም ለምናችኋለሁ። ሕይወት እንዲሆንላችሁ፣ የዘላለም ረፍት እንዲሆንላችሁ፣ ከጨለማ ወደሚደነቀው ብርሃን እንድትመጡ፣ የእግዚአብሔር ልጆች እንድትባሉ፣ የዘላለም መንግስት ወራሾች እንድትሆኑ፣ እንዳትጠፉ፣ ወደ ጨለማ ግዛት እንዳትወርዱ እግዚአብሔር አምላክ ዛሬም ልጁን ወደኛ አቅርቧል። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ይሰጣቸዋል። ስለዚህ ቤተክርስቲያን ዛሬም ይህንን መልእክት በይፋ በአደባባይ በሁሉም ቦታዎች በስራ መስኮች ሁሉ ልትናገር ይገባል። በዚህ ሁኔታ ውስጥ ያመኑትን እናጠምቃለን። ከዚያስ ደቀ መዛሙርት ደግሞ እናደርጋለን ማለት ነው። ደቀ መዛሙርት፣ ደቀ መዝሙር ማለት ምን ማለት ነው? ዲሳይፕል ማለት ምን ማለት ነው? ደቀ መዝሙር ማለት የጌታ የኢየሱስ ክርስቶስ ተከታይ ማለት ነው። ተከታይ ማለት ደግሞ ብቻ አይደለም፣ መሳይ ማለት ነው። ሰዎች እንዲመስሉ ወደ ሕይወት እንዲመጡ ጌታ ኢየሱስ ክርስቶስን እግዚአብሔር አስቀድሞ ያየውን መልክ እንዲመስሉ ሰዎችን ደቀ መዛሙርት እናደርጋለን። በሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን እነርሱን ደግሞ ጠራቸው፣ የጠራቸውን ደግሞ አከበራቸው፣ አጸደቃቸው፣ ያጸደቃቸውን ደግሞ እነሱን አከበራቸው ይላል። ለምን? የልጁን መልክ ይመስሉ ዘንድ ይላል። ስለዚህ የእግዚአብሔር ልጅን ኢየሱስ ክርስቶስን እንመስል ዘንድ መጽሐፍ ቅዱስ ይናገረናል። ይህ ደግሞ የሚሆነው በምንድን ነው? ደቀ መዛሙርት በማድረግ ማለት ነው። ጌታ ኢየሱስ ክርስቶስን የምንመስል በሕይወታችን፣ በኑሯችን፣ በእንቅስቃሴያችን፣ በምድር ላይ ባለን ቆይታ ሁሉ የእግዚአብሔርን ልጅ ኢየሱስ ክርስቶስን እየመሰልን እንድናድግ ያስፈልጋል። ስለዚህ ያመኑትን የተጠመቁትን ደግሞ ደቀ መዛሙርት እናደርጋለን። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተናገረው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋል። አስተምሩ ብሏል። እያስተማራችሁ ደቀ መዛሙርት አድርጉ፣ የኔ ተከታይ አድርጓል። ስለዚህ ሰዎች አምነው ሲጠመቁ ደግሞም ሲማሩ የኢየሱስ ተከታይ ነው የሚሆኑት። የማንም ግለሰብ ተከታይ አይሆኑም። የተቋማት ተከታይም አይሆኑም። የኢየሱስ ክርስቶስ ተከታይ ደግሞም በዚህ ሕይወት የኢየሱስን ሕይወት እየመሰሉ ያድጋሉ። እግዚአብሔር አምላክ ሁላችንን በዚህ ጸጋ ይሙላል። ስለዚህ ይሄንን ተልእኮ ተግባራዊ ለማድረግ በምን አይነት መልኩ ነው የምንፈጽመው? መንገዶቹስ ምንድናቸው? የሚሉትን ሁለት ነገሮችን ላንሳላችሁ። ተልእኮን ለመፈጸም የሚያስችሉ ሁለት መንገዶች ምንድናቸው ስንል፣ አንደኛው በቃልና በተግባር ማስተላለፍ። በቃልና በተግባር ማስተላለፍ። በቃል ማለት ምን ማለት ነው? ሰዎች ወደዚህ ሕይወት እንዲመጡ መስበክ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ቃሉን ስበክ ይለዋል ጳውሎስ ለጢሞቴዎስ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር ይላል። ስለዚህ ወንጌልን ማገልገል መስበክ ስራ ነው ማለት ነው። ወንጌልን ለፍጥረት ማድረስ የእግዚአብሔር ዘላለማዊ ትልቅ ስራ ነው ማለት ነው። ሰዎችን በቃል የእግዚአብሔርን ቃል እንዲታጠቁ ልንነግራቸው ይገባል። በዚህ ብቻ ደግሞ አይደለም፣ በኑሯችንም ወንጌልን ልናደርስ ይገባል። ብዙ ጊዜ በዚህ ዘመን ላይ ሰዎች የቃል ችግር የለባቸውም። ሰዎችን በቃል የማሳመንም ችግር የለባቸውም። ነገር ግን መለስ ብሎ ሰዎች ሲመለከቷቸው ሕይወታቸው ደክሞ ደግሞ የእግዚአብሔርን መንግስት ወኪል ሆኖ የሚታይ ሕይወትን የማያሳዩበት አጋጣሚ ይፈጠራል። ምን ማለት ነው? የእግዚአብሔርን ሕይወት የምናሳይ ሊሆን ይገባል።
የምንናገር ብቻ ሳይሆን የምንኖር መሆን አለበት። ይህንን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ኑሯችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። አያችሁ ወገኖቼ፣ ስለዚህ መልካሙን ስራችንን መልካሙን ህይወታችንን አይተው የሚያከብሩት የኛን አባት እግዚአብሔርን ነው። ስለዚህ በህይወታችን ልንተገብረውና ልንፈጽመው ልንኖረው ይገባል ክርስትናችንን። በቃልና በተግባር ወንጌል ይሰበካል። ሁለተኛውን ደግሞ ልንገራችሁ፣ በመንፈስ ቅዱስ ኃይል በመተማመን ወንጌል የሚሰበከው። ለምን ወንጌል የሚሰበከው በቃል ብቻ አይደለም፣ በህይወትም ብቻ አይደለም። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ተብሏል። ስለዚህ የእግዚአብሔር መንፈስ ወደኛ በመጣ ጊዜ ሰዎችን ይማርክልናል፣ እኛንም ደግሞ በኃይሉ ያስታጥቀናል። ሰዎች ወደ እውነት እንዲደርሱ ኃይልን ያካፍለናል። ስለዚህ በመንፈሱ መተማመን ያስፈልጋል። በችሎታችን አይደለም፣ በንግግር ችሎታችን አይደለም፣ ባለን አቅምና ኔትወርክ አይደለም፣ ሰው ፊት የመቅረብ ድፍረት ስላለን አይደለም። የእግዚአብሔርን መንፈስ ወደ ህይወታችን በማስገባት የሱንም ኃይል በመጠባበቅ ጌታችን ኢየሱስ እንደተናገረው ኃይልን ትቀበሉ ዘንድ በኢየሩሳሌም ቆዩ አለ እንጂ አትውጡ። መውጣት ትልቅ ነገር ነው፣ ማገልገል ትልቅ ነገር ነው፣ መመስከር ትልቅ ነገር ነው። ከመመስከር በፊት ግን ጌታችን አለ ኃይልን ትቀበላላችሁ አለ። ይህም ኃይል ደግሞ የእግዚአብሔር መንፈስ ነው ማለት ነው። ጌታ ስሙ ይባረክ። ስለዚህ ወንጌልን በዚህ ዘመን ልንሰብክ፣ ወንጌልን ልናደርስ፣ ወንጌልን ለሰዎች ልንናገር፣ ልንመሰክር ይገባል። ይህም በቃልና በተግባር ደግሞ ኃይሉን በመካፈል የእግዚአብሔርን ኃይልን በመጠበቅ መንገድ እንዲመራን በመጠበቅ በመጸለይ በእግዚአብሔር ፊት በመሆን ቤተክርስቲያን በዚህ ዘመን ላይ ተልእኮዋን ልትፈጽም ይገባል ማለት ነው። ስለዚህ ቤተክርስቲያን በሚለው አጠቃላይ ትምህርት ውስጥ በ5 ክፍሎች ከፋፍለን ያየነው ቤተክርስቲያን በዚህ ምድር ላይ በተለያየ አይነት ባህሪ በዩኒቨርሳል በሆነም ደግሞም ሎካል በሆነ አገልግሎቷ በዚህ ዘመን ላይ ወንጌልን የምትመሰክር፣ ወንጌልን የምታሰራጭ፣ ተልእኮ የምትፈጽም ናት። ሕያዊት ናት። ሙታንን ወደ ጉባኤ የምትጨምር የእግዚአብሔር መንግስት ወኪል ናት። ስለዚህ ቤተክርስቲያን በዚህ ዘመን እንድትነቂ እልሻለሁ። በጌታ በኢየሱስ ስም ወንጌልን ለፍጥረት ሁሉ የምትሰብኪበት ዘመን ይሁን። ለሁላችንም ደግሞ አምላካችን እግዚአብሔር ጸጋ ያብዛልን። ተመልካቾቻችን ዛሬ የክፍል 5ን ትምህርት ይዤላችሁ መጥቼ ነበር። ስለዚህ ሁላችሁም ደግሞ እንደተባረካችሁበት ተስፋ አደርጋለሁኝ። ሼር እያደረጋችሁ ለሰዎች ሁሉ እንዲዳረስ ይህን መልእክት እንድታደርጉ በትህትና ጠይቃችኋለሁ። ደግሞም ሌሎችንም ትምህርት ተከታተሉ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሻሎም፣ ተባረኩ።